አሜን። ብዙ ጊዜ የእግዚአብሔር ምህረት ሰው የሚመስለው ኃጢአት ሲሰራ ለኃጢአቱ ይቅርታ ሲጠይቅ ምህረት ይመስሏል። ስሙኝ በደም ምህረት የኃጢአት ይቅርታ ብቻ አይደለም። ብዙ ጊዜ አሁን የእግዚአብሔርን ምህረት የምንፈልገው የሆነ ነገር ስንበድል ወይ የሆነ ነገር ስናጠፋ ቤተክርስቲያን እንመጣለን። እግዚአብሔር ሆይ በድያለሁ ማረኝ ምናምን ትላላችሁ። እንደ ነብይ የሆነ ነገር ልንገራችሁ። ብዙ ጊዜ ሰው ቤተክርስቲያን ላይ አክቲቭ የነበረ ፊት ለፊት ጋር የሚመጣ የሚቀመጥ ምናምን የነበረ ሰው የሆነ ነገር እንደሰራ ማቀው ቀስ ብሎ መጨረሻ ላይ ነው እንዲህ ብሎ የሚቀመጥ እና አውቃለሁ የሆነ ነገር እንዳበላሽ አውቃለሁ። እና አንተኑ ራሱ የዛን በጣም ምስኪን የሆነ እና ይገባኛል ሪድ ስለማድረግ ይገባኛል እና አስቃለሁ። እግዚአብሔር በምህረቱ ባለጠጋ ነው ይላል አይደለ? ባለጠጋ ነው በምህረቱ ካለ አንድን ሰው ባለጠግነቱን ለምሳሌ በብር ስትለኩ ይሄ ሰው ባለጠጋ ነው ስትሉ ብዙ አለው ማለት ነው። ስለዚህ ምህረት አንድ ነገር አይደለም። እግዚአብሔርን ባለጠጋ ካስባለው ምህረቱ ብዙ ጊዜ እግዚአብሔር ምህረት ሲበዛልንና ራሱን የሚገልጥበትን መንገድ ስለማናቅ ነው ምህረት አይመስሉንም። ምህረት ጭንቅላታችን ውስጥ ትዝ የሚለን የሆነ ነገር አድርገን ወይ የንስሐ ጸሎት ሲባል ስንበረከክ ነው። ለኢትዮጵያ ደግሞ ትዝ የሚለን አጉሜ ስትደርስ ነው። ምህረት እያንዳንዱ በህይወታችሁ የምትገቡበት እያደረጋችሁ ያለው ነገር ሁሉ የምህረት ውጤት ነው። ምህረት ይቅርታ ብቻ አይደለም። ስሙ ምህረት ለእግዚአብሔር ምንድነው ካላችሁ የዙፋኑ መቀመጫ ነው። ምህረት ማለት የሚቀመጥበት ዙፋን ስሙን ከጠየቃችሁኝ ሜርሲ ነው የሚባል። ስሙኝ ሙሴን ጠራውና እንደዚህ ያለው እንደማሳየ ታቦት ቀርጸ ትሰራለህ አለው። እንዴት ሲል ኪሩቦች ከግራና ቀኝ ታደርጋለህ፣ ክንፋቸውን ይሸፍናሉ፣ ፊታቸውን ወደ ውስጥ አድርገው እንደዛ ትሰራለህ አለው። እሺ ያለ መሃሉን ትለዋለህ ያለውን ሰምታችሁት ከሆነ በደንብ አንብባችሁት ከሆነ እንደዚህ ይላል። የስርየት መክደኛ ነው አይደል አማርኛው የሚለው መሃሉ የስርየት መክደኛ ነው አለ። አሁን እኛ የሚመስለን የሆነ ስርየት እንትን የሚከደንበት ነው። እንግሊዘኛው ሜርሲ ሲት ነው የሚለው የምህረት መቀመጫ ነው የሚለው። እግዚአብሔር በዛ ላይ ራሱን ሊገልጥ ሲፈልግ የፈለገው ምንድነው መቀመጫው ካላችሁ ምህረት ይባላል። እግዚአብሔር በእናንተ ሕይወት ውስጥ ብዙ ቸርነትን እያደረገ ከሆነ እግዚአብሔር በእናንተ ሕይወት ውስጥ ብዙ በጎነትን እያደረገ ከሆነ ሪዝኑ ምንድነው ካላችሁኝ ምህረት ይባላል። ምህረት ስለበዛላችሁ ነው ብዙ ነገር እየሆነ